ይህ ታሪክ እንደ ሁልጊዜው የተለመደ የፍርድ ቤት ክርክር አይደለም። በአንድ በኩል ለልጁ ሲል በየሳምንቱ 160 ማይል የሚነዳ አባት፣ በሌላ በኩል ደግሞ አባት አይደለህም ብላ ሽንጧን ገትራ የምትከራከር እናት አለች። ዳኛዋ በንዴት ጠረጴዛውን እስኪመቱ ድረስ የሆነው ምንድን ነው? አብራችሁን ቆዩ። ስኮት ራስምሰን በፍርድ ቤት መሃል ቆሞ ስለ ልጁ ስለ ዜሊ ሲናገር አይኖቹ ያበሩ ነበር። ከልጅቷ እናት ከሚስ ሚለር ጋር ቢለያዩም ለ15 ወራት ያህል እንደ አባት ኃላፊነቱን አልዘነጋም። በየሳምንቱ ልጁን ለማየት ብቻ 160 ማይል ይነዳል። እስካሁን ለልጁ ፍቅር ሲል 10,000 ማይሎችን ተጉዟል። የልጅ ማሳደጊያ ይከፍላል። የልደት ምስክር ወረቀቷ ላይም የፈረመው እሱ ነው። ነገር ግን ሚለር ፍርድ ቤት የመጣችበት ምክንያት ግራ የሚያጋባ ነው። ይህ ሰው የልጄ አባት አይደለም፣ እንዲያውም ልጁን የሚፈልገው ለታክስ ጥቅም ብቻ ነው ስትል ዳኛዋን አስገረመች። ዳኛዋ በመገረም ጠየቁ፣ ይህ ሰው ለታክስ ጥቅም ብሎ ነው በየሳምንቱ 160 ማይል የሚጓዘው ወይንስ ስለሚወዳት? ስኮቲ ለልጁ ያለውን ፍቅር ሲገልጽ ፍርድ ቤቱ በሐዘን ተሞላ። ልብሷን፣ ዳይፐሯን፣ ሁሉ ነገሯን የማሞላው እኔ ነኝ። ታዲያ ይህ ሁሉ ፍቅር እያለ ሚስ ሚለር ለምን እንዲርቃት ፈለገች? መልሱ አጭር ነበር፣ በቀል። አባቷ እሱ አይደለም ስትል በበቀል ስሜት ትናገራለች። ለፍርድ ቤቱም አስደንጋጭ ሚስጥር ዘረገፈች። ግንኙነታቸው እንደሻከረ ስኮቲ ቬጋስ በነበረበት ወቅት ከሌሎች ወንዶች ጋር ግንኙነት ነበራት። ዳኛዋ በቁጣ ጠየቁ፣ ይህ ሰው አባት ነኝ ብሎ ፈርሞ እያሳደገ አባት እንዳልሆነ መቼ ነገርሽው? ስኮቲ በምሬት መለሰ፣ ዜሌ 6 ወር እስኪሞላት ድረስ ምንም አልነገረችኝም። እኔ አባቷ ነኝ ብዬ አምኜን ኖርኩት። የበለጠ የሚያስገርመው ደግሞ ዳኛዋ እሺ ስኮቲ አባት ካልሆነ ትክክለኛው አባት የት አለ ብለው ሲጠይቁ ሚስ ሚለር ከማን እንደሆነ አላቅም፣ ከብዙ ሰዎች ጋር እሆን ነበር ስትል መለሰች። ዳኛዋ በሁኔታዋ አፈሩ። ሰዓቱ ደረሰ። የዲኤንኤ ውጤቱ በዳኛዋ እጅ ላይ ነው። ስኮቲ በፍርሃት ይንቀጠቀጣል። ዳኛዋ ጠየቁት፣ ስኮቲ አባት ላትሆን እንደምትችል ራስህን አዘጋጅተሃል? ስኮቲ እንባው እየተናነቀው መለሰ፣ ዳኛ አባቷ ከሆንኩ ዓለም የኔ ናት። አባቷ ካልሆንኩ ግን ማሰብ እንኳን አልፈልግም። እኔ ብቻ ሳልሆን ቤተሰቦቼ በሙሉ ልባቸው ይሰበራል። ዳኛዋ ፖስታውን ቀደዱት። በሚስ ሚለር እና በሚስተር ራስምሰን ጉዳይ የዲኤንኤ ውጤቱ እንደሚከተለው ይቀርባል። ሚስተር ራስምሰን የዜሊ አባት አይደለህም። ጸጥታ። ልክ ውጤቱ እንደተሰማ ሚስ ሚለር በደስታ ከወንበሯ ዘለለች። እሰይ አላልኳቸውም በሚል ስሜት እጆቿን ዘረጋች። በተቃራኒው ስኮቲ በሐዘን ተሰበረ። ዓለሙ የፈረሰበት ሰው መስሎ አንገቱን ደፋ። ይህንን ያዩ ዳኛ በንዴት ገነፈሉ። በእናትየው ጭካኔ ተበሳጭተው እንዲህ አሉ፣ አንቺ የምትፈነጥጅበት ነገር አስቀያሚ ነው። ልብ የሚሰብር ነገር ላይ እንዴት ትደሰቻለሽ? ይህ ደስታሽ የሚያሳየው ለልጅሽ ጥቅም ሳይሆን ለራስሽ የበቀል ስሜት ብቻ እንደምትጨነቂ ነው። ይህ ሰው እያለቀሰ አንቺ ትጨፍሪያለሽ። ስኮቲ በመጨረሻ በልቅሶ ታጅቦ እንዲህ አለ፣ አመሰግናለሁ ዳኛ፣ ግን እሷ ለእኔ ሁሉ ነገሬ ነበረች። የምኖረው በጠዋት ተነስቼ የምሰራው ለእሷ ነበር። አሁን ዓለሜ ጠፋች። ዳኛዋ በመጨረሻ ለሚስ ሚለር የመረረ ምክር ወርውረው ፍርዱ ተጠናቀቀ። አንድ ቀን ልጅሽ ታድጋለች፣ አባቴ ማን ነው ብላ ስትጠይቅሽ የምትሰጫት መልስ የለም። እውነተኛ አባቷን ማወቅ መብቷ ነው። ተመልካቾች፣ ስኮቲ ባይወልዳትም ላለፉት 15 ወራት ከማንም በላይ አባት ነበር። ዲኤንኤ የደም ግንኙነት ብቻ ነው የሚወስነው፣ ፍቅር ግን አይወሰንም። እናንተ ብትሆኑ ስኮቲ ከልጁ ጋር እንዲገናኝ ትፈቅዱለት ነበር ወይንስ የእናትየዋ ውሳኔ ትክክል ነው? ሀሳባችሁን ኮሜንት ላይ ጻፉልን። በሚቀጥለው በሌላ አስገራሚ ታሪክ እስክንገናኝ ሰላም።